የአንዱዓለምን ኮንሰርትና የቀነኒን ዲያሪ በተመለከተ ፍርድ ቤቱ በዛሬው ዕለት መረጃን አጋርቷል። ጋዜጠኞች ወደ ችሎቱ እንዳይገቡ በዳኛው ተከልክለዋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ወደ ቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የየዕለቱ መረጃዎች እንዲደርሳችሁ እንድታደርጉ እየጋበዝን ወደ መረጃው እናመራለን። የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ላይ የሚገኘውን የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚልም የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉም ገልጸዋል። ችሎቱም ግራቀኙን ካደመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር አሊያም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎችን ማቅረባቸውን በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች አሊያም ጋዜጠኞች ችሎቱን እንዳይታደሙ በሚልም ብይን መስጠቱን ተመልክተናል። በዛሬው ችሎትም የታደሙት ጋዜጠኞችን በዳኛ ትዕዛዝ እንዲወጡም ተደርጓል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምጻዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ወደ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቀጣይ መረጃዎች ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ሰላም ሁኑ።